አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የቻናሌ ቤተሰቦች እንድናችሁልኝ እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ማለት ነው ብጤህ ታውቃላችሁ? ብጤህ ይሄ ነገር ማለት ነው ወላሂ በጣም ጠቃሚ ነው። ሲ ቫይታሚ ያለው ይሄ ሲ ቫይታሚ አለው አለችኝ እና ሴትዮዋ ማለት ነው። እና በጣም እኔ አሞኝ ነበር በቀደም እና እሱ በጣም ቆንጆ ነገር ነው ይሄ ነገር ማለት ነው። እንዴ ዝም ብላችሁ እየከተፋችሁ መብላት ትችላላችሁ። ግን ዋናው ደግሞ ጠቃሚው ጁዙ ነው ማለት ነው። ጭማቂው ነው አሪፍ። አሁን ዛሬ ደግሞ እንዴት አድርጌ መጣሁ መሰላችሁ? ጀዘር አደረኩበት። እስቲ ዛሬውን ጣም ደግሞ አብረን እንመልከት ማለት ነው። እስቲ አብሬ እንደዚህ አድርጌ ጁዝ ልሰራ ነው ማለት ነው ብዬ እና አብራችሁን ተከታተሉኝ። የዚህን ጭማቂ አሰራር እኔ ዛሬ ሶስተኛ ዙሬ ነው። 3 ጊዜ እየሰራው ነው እና ቆንጆ ነው። በቃ ምሳሌ አሁን እንደ ሽንት ቤት ላይ የሚያስቀምጣችሁ የሆነ በቃ ሰገራችሁ የሚደርቅ ልጆች ምናምን አለ አይደል? አሁን በጣም ነበር እንትን የሚለኝ። አሁን ይሄን ተጠጣሁ ወዲህ በቃ ወላሂ ሁሉ ነገር ተስተካክሏል ማለት ነው። እና መጠቀም አለባችሁ ብዬ ነው የማስበው ማለት ነው። ይቅርታ ዝም ብዬ ስለፈልፍ ነው የቆየሁት። እኔ ደግሞ ከፍቼዋለሁ ብዬ አፈጫጩን ላሳያችሁ ነበር፣ ሳላሳያችሁ ቀረሁኝ። ይቅርታ። ቀጣይ ኢንሻአላህ አብረን ቀጣይ ያሳያችኋለሁ ብዬ አስባለሁኝ። ዙሮኔ እንትኑን ያረኩት ጀዘሩንና በጥሆን አንድ ላይ ያረኩት ማለት ነው። ወደፈት እና እኔ ደግሞ እየፈጨ መስሎኝ ለኪ እንዲያቆምኩት ነው፣ ቪዲዮውን እንዲያቆምኩት ነው ማለት ነው። እና ምንም ማድረግ አንችልም። እንግዲህ ምን ታረቁላችሁ? ልብ ይላል። ደግሞ ስፋች እያያችሁ ነው ብዬ ነበረ ውዶች ተመልካቾችዬ። እና እኔ አሁን ማለት ነው እኔ ደስ የሚለኝ ነገር እንደዚህ ያልመጠጥ አሁን ጋዝ ያለው እነ ቤፕሲ እነ ሰበናም እነ ሚሪንዳ ምናምን ሞልቷል። እሱ ግን እኔ ስጠጣ ፕሬሽን ሆኜ ስለሆነ የወለድኩት እሱ ሱፉ ይሰማኛል። እሱ ነገር ስጠጣ ማለት ነው። እና እንደዚህ ጋዝ የሌለው መጠጥ ምናምን መጠጣት ለሰውነታችን ለጤናችን በጣም አስፈላጊ ነው ማለት ነው። ገባችሁ? እያደረጋችሁ ቤት ባፈራው መጠጣት ትችላላችሁ። ራሳችንን መጠበቅ አለብን። ምክንያት ሞላን ሀገራችን ሄደን እንድናጋድድ እንድንሰራ ለልጅ እንድንወልድ ልጅ ወልደን እንድናሳድግ የእናትን ኃላፊነት እንድንወጣ መሆን አለብን። እንዳይደክመን መሆን አለብን። ራሳችንን መጠበቅ አለብን። ራሳችንን መገንባት አለብን ማለት ነው። በእንደዚህ ያሉ ነገሮች እና ዝም ብለን ብር ብቻ አይደለም። ይችን አድርጌ ማለት ብቻ አይደለም። ላይ ምሬ ነው የምላቸው ልጆች እና ራሳችንን መጠበቅ አለብን። በቀጣይ እመጣለሁ። እኔ የቀረጥኩት መስሎኝ ልክ እንዲያቋረጥኩት ነው ስፈጭ እንደነበር እና ድምፁን ምረጥሻችሁ እያልኩ እያወራሁ ልክ ዝም ብዬ በከንቱ ነው ሙረካ ነበር። ሱብሃንአላህ። እና ፈጠን እላለሁ ቸኮል ስለምል መርሳት ባህሪ አለ።
ስንቸኩል አንዴ ፈጨዋለሁ። እስቲ የሚወጣ ነገር ካለው በዛው ታሳያችኋለሁ ማለት ነው። እናቶችዬ እንዴት ናችሁልኝ? ቻናሌን ሰብስክራይብ አድርጉ። ምናልባት ላይቭ ስጀምር ኮሜንት አግዱኛል። ኮሜንት ምንም አያስጥፈኝም ለሌሎች ሰዎች እናንተ የምትጥፉት ይደርሰኛል፣ ግን እኔ ወደ እናንተ ለመመለስ ምናምን አያስጥፈኝም ማለት ነው። እና ይሄንን ምክንያቱን አላወቅኩትም ምን እንደሆነ። ምናልባት ላይቭ ሲያስገባኝ ሊከፍትልኝ ይችላል ብዬ አስባለሁ። ይከፍትልኛል ብዬ አስባለሁ። እና እንደዚህ ነው እላችኋለሁ። እንፈጨዋለን ዞረን ትንሽ ታወጣ እስቲ ጀዘሩ አያችሁት? ወጩ በጣም ሳላረገ ምናልባት ድጋሚ ሲፈጭ እንትን ለምሳሌ እንደዚህ እያደረግን እንትን ማለት እንችላለን ነው የምላችሁ ልጆችዬ። እስኪ እንግዲህ ካሮት ጋር እንዴት እንደሚጥም ብናየው ነው። ብጥሂው በጣም ነው ጀህ ይሉታል አረቡ። እኛ ደግሞ ብጥሂም ምንድን ነው የምንለው እኛ ሀገር አብሀብ፣ እዚህ አብሀብ የሚሉታል። ብጥሂ ይባላል፣ ጀህ ይባላል። ብዙ ነው ስሙና እኛ ሀገር ስሙ ምን እንደሆነ አላውቅም። ብቻ ሞልቷል እኛ ሀገር። እንዲህ አድርገን በቤት ባለው ነገር የሆነ እንትን ነገር ሳይኖረው አሁን የሚገዙት ጁዞች እንትን ይኖራቸዋል። የሆነ እንዲያበላሽ የሚደረጋለ፣ ሲቆይ እንዳይበላሽ የሚደረግበት አለ። የማያበላሽ ነገር እና ያ ነገር እኛን ይጎዳል። ስለዚህ እኛም ከቤት እንደዚህ እያደረግን ፈጭተን መጠጣት እንችላለን። ስጠጣ ላሳያችሁ። ብስሚላ
ነው የሚያምር። ብስሚላ ችርስ። ዋው 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 ዋው! በጣም በጣም ነው የሚጥም። በጣም እንደዚህ እያደረጋችሁ አሲር እየሰራችሁ መጠጣት አለባችሁ።